ዛሬ የምነግራችሁ ታሪክ ስለ ገንዘብ አቅም ሳይሆን የሰው ልጅን እውነተኛ የልብ ክዳን የሚፈትሽ ነው። በአንድ ወቅት ሁሉም የሚፈልገውና የሚያከብረው የነበረው ሚሊነር በአንድ አደጋ ምክንያት ጥንካሬውን ሲያጣ እንዴት ካጠገቡ የነበሩ ሰዎች ሁሉ እንደ ጢስ በነው እንደጠፉ ስታዩ በሰው ልጅ ላይ ያላችሁ እምነት ይናወጣል። ነገር ግን ማንም ዞር ብሎ ባላየው በዚያ የዝምታ ምሽት ያልተጠበቀች አንዲት የቤት ሰራተኛ ትንሽ ልጅ የዘረጋችው እጅ የፈጠረው ተአምር ምን ይሆን? ከጥቅም በስተጀርባ ያለውን የሰዎችን ሸፍጥ ያጋለጠውና ለአመታት የተዘጋውን የዚህን ሰው ልብ የሰበረው ያ ሚስጥራዊ ነገርስ ምን ነበር? በህይወታችሁ ውስጥ ማንን ማቅረብ እንዳለባችሁ ትልቅ ትምህርት የምታገኙበትን ይህን አስደናቂ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬም በቆንጆ ታሪክ ተመልሰን መጥተናል። ታሪኩን ከመጀመራችን በፊት ግን እስኪ ከየት ሆናችሁ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። ከሁላችሁም መስማት እንፈልጋለን። ያላችሁበትን ሀገር አሊያም የከተማችሁን ስም ጻፉልን። እንደዚሁም አሁን ይህንን ታሪክ እያዳመጣችሁ ባለበት ሰዓት በእናንተ ሀገር የሰዓት አቆጣጠር ስንት ሰዓት እንደሆነም ንገሩን። ውድ ቤተሰቦቻችን አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። ምክንያቱም የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ታሪኮችን መስማት የሚያስደስታችሁ ከሆነ ደግሞ አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመንካት ቤተሰባችንን ተቀላቀሉ። አሁን በቀጥታ ወደ ዛሬው ታሪካችን እንመለስ። በሰዎች ተከባችሁ ነገር ግን ሙሉ በሙሉ የማትታዩ የመሆን ስሜት ተሰምቷችሁ ያውቃል? በዚያ ምሽት አንድ ሚሊዮነር በገዛ ድግሱ ላይ እሱ ቀድሞውኑ ዋጋ እንደሌለው ሁሉም እየሳቁ ችላ አሉት። ነገር ግን ልክ ማንም ሊቀርበው ባልፈለገበት በዚያ ቅጽበት አንዲት ትንሽ ልጅ ሁሉንም የሚቀይር ነገር አደረገች። በዚያ ምሽት በማድሪድ በሳላማንካ ሰፈር የፈርናንዶ ሶሊስ መኖሪያ ቤት እንደ ሁልጊዜው ያበራ ነበር። የበሩ የክሪስታል መብራቶች፣ እንከን የለሽ ጠረጴዛዎችና በጥንቃቄ የተሰለፉ የቀይ ወይን ብርጭቆዎች ነበሩ። ማንም ከማይጠቅሰው ከአንድ ዝርዝር ነገር በስተቀር ሁሉ ነገር ፍጹም ይመስል ነበር። ፈርናንዶ በገዛ ቤቱ እዚያ ነበር። ሆኖም ግን የማይታይ ይመስል ነበር። ከአንድ ዓመት በፊት ያው ሳሎን የሳቅ የእቅፍና የእውነተኛ ሰላምታዎች መድረክ ነበር። ነጋዴዎችና የሚያውቃቸው ሰዎች የሱን እይታ የሱን ይሁንታ በመፈለግ በተፈጥሯዊነት ወደሱ ይቀርቡ ነበር። ነገር ግን አሁን ከተቀመጡት እንግዶች መካከል በወንበሩ ላይ በቀስታ እየተንቀሳቀሰ ሳለ አንድ ነገር ተቀይሯል። ንግግሮቹ ይቀጥሉ ነበር፣ ነገር ግን እሱ ሲያልፍ ድምጻቸው ይቀንስ ነበር። እይታዎች ፈጽሞ በተለማመዱት በሚመስል ውበት ወደ ሌላ አቅጣጫ ይዞሩ ነበር። ማንም በግልጽ ሩቅ አልነበረም፣ ነገር ግን ማንም አይቀርብም ነበር። ፈርናንዶ ምንም አይናገርም፣ ዝም ብሎ ይታዘብ ነበር። የአራት በዓል አልነበረም፣ ይልቁኑ ፈተና ነበር። በአንድ ወቅት ያገኘው የነበረው ክብር ወደሱ ወደ ትክክለኛ ወደ ውስጠኛ ማንነቱ ነበር ወይስ በልበ ሙሉነት ይራመድ በነበረበት ወቅት ለሚወክለው ነገር እንደነበር ማረጋገጥ ፈልጎ ነበር። ትኩረት ሳይስብ ሁሉንም ነገር ማየት ከሚችልበት ከአንድ ምሰሶ አጠገብ ቆመ። አንድ አስተናጋጅ በቅርብ አለፈ። በእጁ ትር ይዞ ላፍታ አመነታ እና መንገዱን ቀጠለ። ፈርናንዶ ምንም ሳያሰማ ጣቶቹን በወንበሩ የእጅ መደገፊያ ላይ በኃይል ተጫነ። እያንዳንዱ ትንሽ ምልክት ቀድሞውኑ የጠረጠረውን ነገር ያረጋግጥለት ነበር። በጥቂት ሜትሮች ርቀት ላይ ሁለት ወንዶች በዝቅተኛ ድምጽ ያወሩ ነበር። አሁን ውሎችን በግንባር እንደማይፈርም ይናገራሉ ሲል አንደኛው አንሾካሾከ። ነገሮች በፍጥነት ይለወጣሉ ሌላኛው መለሰ። ፈርናንዶ ወደ እነሱ ሳይመለከት ሳይንቀሳቀስ ሰማ። የጎዳው ትችቱ አልነበረም፣ ይልቁኑ ርቀቱ ነበር። ቀደም ሲል እነዚህ ወንዶች የሱን ትኩረት ይጠብቁ ነበር፣ ነገር ግን ዛሬ የሱን እይታ ከመጋፈጥ ይቆጠቡ ነበር። ሳያስበው በዚያው ሳሎን ውስጥ ሌላ ምሽትን አስታወሰ። እሱ ቆሞ በጠረጴዛዎች መካከል እየተመላለሰ በስም ሰላምታ እየሰጠ ስለ ቤተሰቦች እየጠየቀና በድንገተኛ የመደሰቻ ምሽቶች ብርጭቆችን እያነሳ የነበረበት ማዕከል ለመሆን ምንም ጥረት አያስፈልገውም ነበር። በቃ እሱ ሁልጊዜ እዚያ ማዕከል ነበር። በዚህ ምሽት ግን በዙሪያው ያለው ቦታ የተፈናቀለ ይመስል ነበር። አንድ የቀድሞ አጋር በፊቱ አለፈ። እይታቸው ለአንድ ሰከንድ ያህል ብቻ ተገናኘ። ነገር ግን ሰውየው አመነታና ከዚያም መንገዱን በመቀጠል ራሱን ወደ ሌላ ንግግር አዞረ። እሱን እንዳላየው ሁሉ ያበቂ ነበር። ፈርናንዶ ምላሽ አልሰጠም። በጥልቀት ተነፈሰ። እንደገና ዙሪያውን ተመለከተ። ሳቆች ይቀጥሉ ነበር። ብርጭቆዎች በቀስታ ይጋጩ ነበር። ሙዚቃው ሳሎኑን እንደ ሁልጊዜው በውበት ይሞላው ነበር። ያለሱ ሁሉም ነገር መስራት ያለበትን ያህል ይሰራ ነበር እና ከዚያ ተረዳው።
ውድቅ መደረግ አልነበረም። የበለጠ ጸጥ ያለ ነገር ነበር። ቸልተኝነት። እያንዳንዱ ፊት፣ እያንዳንዱ ምልክት፣ የእያንዳንዱን ምልክት አለመኖር እየታዘበ ዝም ብሎ ቆመ። ከእንግዲህ ማንም እንዲቀርበው አልጠበቀም። ከእንግዲህ ቃልም ሆነ ምልክት አልፈለገም። ማረጋገጥ ብቻ ነበር። ምክንያቱም ክብር በደረጃ በኃይል ወይም በምስል ላይ ሲመሰረት ያ ክብር አይደለም፣ ይልቁኑ ጥቅም ነው። እና በዚያ ምሽት ፈርናንዶ ሶሊስ ያ እውነት እስከምን ድረስ እንደሚደርስ ሊያውቅ ተቃርቦ ነበር። በዚህ ምሽት ስለኔ ማን እዚህ እንዳለና ማን ፈጽሞ እንዳልነበር አውቃለሁ። ከአንድ ዓመት በፊት ፈርናንዶ እንደገና ላለመጋለጥ ወስኖ ነበር። ነገር ግን ያልጠበቀው ነገር ሁሉንም ነገር ሊቀይረው ተቃርቧል። ሙዚቃው ሳሎኑን እንከን በሌለው ውበት መምላቱን ቀጥሏል። ነገር ግን ከሩቅ ድምጽ ያለፈ አልነበረም። ያ ማዕዘን ምንም አይነት እይታ ሳይጋፈጥ ገለልተኛ ሆኖ ሊቆይ የሚችልበት ብቸኛው ቦታ ይመስል ከምሰሶ አጠገብ ሳይንቀሳቀስ ቆየ። ከዚያም ተከሰተ። አንድ ትንሽ እንቅስቃሴ የሳሎኑን ስምምነት ሰበረው። አንዲት ትንሽ ልጅ ከእናቷ እጅ አምልጣ በቀጥታ ወደሱ መጣች። የሷ ቀለል ያለ ልብስ ከቦታው ቅንጦት ጋር ይቃረን ነበር፣ ግን አላመነታችም። ዙሪያዋንም አልተመለከተችም። ፍቃድ አልፈለገችም። በቀላሉ ሄደች። በፈርናንዶ ፊት ለፊት ቆመች። ጌታዬ፣ ለምንድን ነው ብቻህን ያለኸው? ጥያቄው ሰውን በሚያደናግር ተፈጥሯዊነት ወደቀ። ፈርናንዶ እይታውን አነሳ። ከአደጋው ጀምሮ ሁሉም ሰው ያላቸው የሚመስለው ያ የተጋነነ ጥንቃቄ ሳይኖር ሰው እንደዚህ ካናገረው ረጅም ጊዜ ሆኖት ነበር። በዙሪያው አንዳንድ ንግግሮች ጠፉ። በርካታ እይታዎች ወደ እነሱ ዞሩ። ከሳሎኑ ጥልቀት ሜርሴዲስ እጆቿን ከአፕሮኗ ጋር አጥብቃ በመያዟ ሰውነቷ ተወጣጠረ። ሶፊያ፣ ወደዚህ ነይ! ትኩረት ላለመሳብ እየሞከረች በሹክሹክታ ተናገረች። ነገር ግን ልጅቷ አልተንቀሳቀሰችም። ፈርናንዶ ሊመልስ ይመስል አፉን በጥቂቱ ከፈተ። ነገር ግን ምንም አላለም። መልሱ በጣም ግልጽ ነበር። ማንም አልቀረበም። ማንም አልጋበዘውም። ማንም እሱን በራሱ ድግስ ላይ ከግምት ውስጥ ያስገባው አልነበረም። ሶፊያ በትኩረት እየታዘበችው ራሷን በጥቂቱ ዘንበል አደረገች። እማዬ እንደምትለው እርሶ ቀደም ሲል ከሁሉም ጋር ያወሩ ነበር። አረፍተ ነገሩ እሱ ከጠበቀው በላይ ነካው። ፈርናንዶ ላፍታ እይታውን አወረደ። ጣቶቹ በወንበሩ የእጅ መደገፊያ ላይ በጥቂቱ ተወጠሩ። አልመለሰም። በጥቂት እርምጃዎች ርቀት ላይ አንድ ሰው በዝቅተኛ ድምፅ አጉረመረመ። ያቺ ልጅ ማን ናት? የሰራተኛዋ ልጅ መሆን አለባት። ቃላቶቹ ጨካኝ አልነበሩም፣ ግን የማይመቹ ነበሩ። ያ ትዕይንት ከምሽቱ ጸጥተኛ ስርዓት ጋር የማይገጥም ይመስል ነበር። ሶፊያ የሰማችው አልመሰለችም። ወደ እሱ አንድ ትንሽ እርምጃ ተጨማሪ ተራመደች እና እጇን ዘረጋች። እኔ ከእርሶ ጋር መደነስ እችላለሁ። ሳሎኑ ጸጥ አለ። አጭር ዝምታ አልነበረም፣ የሚጠባበቅ ነበር። ማንም አልተንቀሳቀሰም። ማንም ጣልቃ አልገባም። አንዳንዶች ከአገልግሎት ሰራተኞች መካከል አንድ ሰው መጥቶ እንዲወስዳት ይጠብቁ ነበር። ሌሎች ደግሞ ፈርናንዶ በትህትና ፈገግታ እንዲመልስና እምቢ እንዲል ይጠብቁ ነበር። እሱ ግን ከነዚህ ነገሮች አንዳቸውንም አላደረገም። በአየሩ ላይ ተንጠልጥላ ጽኑ ሆና የነበረችውን ያችን ትንሽ እጅ እያየ ቀረ። አልተንቀጠቀጠችም። በምልክቷ ውስጥ ምንም መቸኮልም አልነበርም። ሌላ ምንም ነገር አልጠየቀችም። በጠቅላላው ምሽት ለመጀመሪያ ጊዜ አንድ ሰው ከሱ አልሸሸም ነበር። እይታውን አነሳ። ሶፊያ ያለምንም ምቾት ማጣት፣ ያለምንም እዝነት በቀጥታ ትመለከተው ነበር። እሷ እዚያ ነበረች እና ያ እሱን መሳሪያ ለማስፈታት በቂ ነበር። ፈርናንዶ አመነታ። ውድቅ የመሆን ፍርሃት ስላለው ሳይሆን የመቀበሉ ትርጉም ስላሳሰበው ነበር። ያንን እጅ መያዝ ወደ መነሻው መቅረብ ብቻ አልነበረም፣ ለወራት ሲክደው የነበረውን ነገር ማመን ነበር። አሁን በቅርቡ አንድ ሰው እንደሚያስፈልገው በቀስታ ተነፈሰ። ሙዚቃው ይቀጥል ነበር። ነገር ግን ከባቢ አየሩ ከእንግዲህ ያው አልነበረም። አንዳንዶቹ ጥንዶች ባነሰ ልበ ሙሉነት ይንቀሳቀሱ ነበር። ሌሎቹ ደግሞ ቆመው ነበር። ሶፊያ አልወተወተችም፣ እጇንም አላነሳችም፣ ግብዣውን አልደገመችም። አንድ ሰው እምቢ ሊል የሚችልበት እድል እንደሌለ ሁሉ ዝም ብላ ጠበቀች። ፈርናንዶ እንደገና እጇን ተመለከተ። ከዚያም የልጅነት እይቷንና ባልተመቸ ግልጽነት አንድ ነገር ተረዳ። በሰዎች በተሞላ ሳሎን ውስጥ በእውነት እሱን ያየችው የነበረችው ብቸኛዋ ሰው እሷ ነበረች እና እሱ ለዚህ ዝግጁ አልነበረም። የልጅቷ እጅ አሁንም ተዘርግቶ ነበር እና መላው ክፍል ትንፋሹን ውጧል። ማንም ወደሱ መቅረብ አልፈለገም። አሁን ግን ስልጣንን የማይረዳ አንድ ሰው ሁሉንም ነገር ሊቀይረው ተቃርቧል።
ፈርናንዶ ለጥቂት ሰከንዶች ሳይንቀሳቀስ ቆየ። ሙዚቃው እሱን እንደሚጠብቅ ሁሉ በቀስታ ይቀጥል ነበር። በርካታ እይታዎች ወደሱ ዞረው ነበር። ማንም አልተናገረም። ሶፊያ እጇን አላነሳችም። እሱም ተመለከታትና ከዚያ በዝግታ እንቅስቃሴ እጇን በእጁ ላይ አሳረፈ። መጠነኛ ማጉረምረም ሳሎኑን አቋረጠ። መደነቅ አልነበረም፣ ምቾት ማጣት ነበር። እንግዲያውስ እንሂድ አለች ልጅቷ በተረጋጋ ፈገግታ። ፈርናንዶ ወንበሩን ወደ መነሻው አዞረ። በመቸኮል አይደለም፣ በእረፍት ጭምር ነበር። በቀላሉ ወደፊት ገፋ። የኦርኬስትራው መሪ በትኩረት ሙዚቃውን ሳያቆም ምቱን በጥቂቱ ቀነሰው እና ጀመሩ። ሶፊያ ያ ቦታ የሷም ጭምር እንደሆነ ሁሉ ትናንሽ እርምጃዎችን በመውሰድ ምቱን በተፈጥሯዊ ምልክት አደረገች። ፈርናንዶ ወንበሩን በጥንቃቄ በማንቀሳቀስ ተከተላት። ሳይገፋፈው ምቱን በጥቂቱ አገኘው። የተለየ ሰው ለመምሰል አልሞከረም፣ አላስመሰለም። እሱ ዝም ብሎ እዚያ ነበር። መጀመሪያ ላይ እንቅስቃሴው የተገደበ ትክክለኛና የተለካ ነበር። ከዚያም አንድ በጥቂቱ ሰፋ ያለ ሽክርክሪት ነበር። ሶፊያ በተሻለ ሁኔታ በመያዝ ትንሽ ሳቅ ሳቀች። በማርማር ወለሉ ላይ የእርምጃዎቿ ድምፅ ፍጹም አልነበረም፣ ነገር ግን እውነተኛ ነበር እና ያ በቂ ነው። በጠረጴዛዎቹ ላይ አንዳንድ እንግዶች ብርጭቆቻቸውን አወረዱ። ሌሎቹ ማውራት አቆሙ። ማንም ጣልቃ ለመግባት አልደፈረም። ቀደም ሲል ተሞልቶ የነበረው መደነሻ አሁን የነሱ ብቻ ነበር። የሚያምር ዳንስ አልነበረም፣ ግን የተለየ ነገር ነበር። ሊለማመዱት የማይችሉት ነገር። ፈርናንዶ ከአይምሮ በፊት በሰውነቱ ውስጥ ተሰማው። ትከሻዎቹን ማወጣጠር አቆመ። እጆቹን አላላ፣ አየሩን ለቀቀ። በቀስታ ከረጅም ጊዜ በኋላ ለመጀመሪያ ጊዜ ምንም ነገር እየደገፈ አልነበረም። ሶፊያ እይቷን ወደሱ አነሳች። እማዬ እንደምትለው ቀደም ሲል ከሁሉም ጋር ያወሩ ነበር። ፈርናንዶ ወዲያውኑ አልመለሰም። ምቱን እየጠበቀ በቀስታ ዞረ። ትዝታው ያለ ማስጠንቀቂያ በአይምሮ ውስጥ አለፈ። እሱ ቆሞ በሰዎች ተከቦ ያለ ጥረት እየሳቀ እና አስፈላጊ ሰው እንደሆነ እየተሰማው። ከዚያም ወደ አሁን ጊዜ፣ ወደ ሙዚቃው፣ ወደ ልጅቷ ተመለሰ። ልጆች የሎትም? ሶፊያ ያለ ክፋት ጠየቀች። እንቅስቃሴው ላፍታ ቆመ። ሻካራ አልነበረም፣ ግን የሚታወቅ ነገር ነበር። አንዳንዶቹ እይታዎች ተወጠሩ። ፈርናንዶ በውስጡ አንድ ነገር ሲዘጋና በተመሳሳይ ጊዜ ሌላ ነገር ሲከፈት ተሰማው። ስለ ንግድ አላሰበም፣ ስለ ስሙም አላሰበም። ፈጽሞ ስላላደረገው ነገር፣ ስላዘገያቸው ውሳኔዎች፣ ሁልጊዜም ሌላ ጊዜ ይኖራል ብሎ በማመን ስላሳለፈው ጊዜ አሰበ። በጥልቀት ተነፈሰ እና እንደገና ተንቀሳቀሰ። በዚህ ጊዜ ሽክርክሪቱ የበለጠ ሰፊ፣ የበለጠ ጽኑ ነበር። ሶፊያ የበለጠ እምነት ጥላ እሱ ላይ ሙጥኝ ብላ የሱን ምት ለመከተል እየሞከረች እንደገና ሳቀች እና በዚያ በጣም ቀላል ምልክት ውስጥ ፈርናንዶ በማንም ላይ የማይመካ ነገር ተሰማው። ክብር፣ ከስልጣን የሚመጣው አይነት ክብር አይደለም፣ ሌሎች የሚሰጡት አይደለም። አንድ ሰው ወደ ጎን በማይቀናበት ጊዜ የሚታየው ክብር። ሙዚቃው ይቀጥል ነበር፣ ነገር ግን ሳሎኑ ከእንግዲህ ያው አልነበረም። ማንም አልተናገረም፣ ማንም አላስመሰለም። እይታዎች ከእንግዲህ ወደ ሌላ አቅጣጫ አይዞሩም ነበር፣ ይመለከቱ ነበር፣ በጉጉት ሳይሆን በምቾት ማጣት። ምክንያቱም በማዕከል ውስጥ እየሆነ ያለው ነገር ትዕይንት አልነበረም፣ ነጸብራቅ ነበር። አንዳቸውም ያላደረጉት ነገር ጸጥ ያለ ማስታወሻ ነበር። ፈርናንዶ ተረዳው እና ለመጀመሪያ ጊዜ ግድ አልሰጠውም። ሙዚቃው ወደሱ ማብቂያ ደረሰ። ረጅም ዘላቂ በሆነ ኖታ ዝምታ ሆነ። ነገር ግን በዚህ ጊዜ ያው አልነበረም፣ የማይመች አልነበረም፣ ንቁ ነበር። ፈርናንዶ ዙሪያውን አንድ ጊዜ ብቻ ተመለከተ። ከእንግዲህ ከማንም ይሁንታን አልፈለገም። ከእንግዲህ ምንም አልጠበቀም። ምክንያቱም አንድ ግልጽ ነገር ተረድቷል። በዚያ ምሽት ክብሩን አላጣም ነበር። እንዳሰበው ፈጽሞ የሱ እንዳልነበር አውቆ ነበር። የሶፊያን እጅ በጥንቃቄ ለቀቀ። ልጅቷ ምንም ያልተለመደ ነገር እንዳልተከሰተ ሁሉ በተረጋጋ ሁኔታ ተመለከተችው። ነገር ግን በውስጡ አንድ ነገር ቀድሞውኑ ተቀይሮ ነበር። በድንገት ወይም ሙሉ በሙሉም አይደለም፣ ነገር ግን በቂ ነበር። ምክንያቱም በዚያ በሰዎች በተሞላ ሳሎን መካከል አንድ ውሳኔ ወስኖ ነበር እና በዚህ ጊዜ ከስልጣን ጋር የተያያዘ አልነበረም። ሙዚቃው አበቃ። ነገር ግን የቀረው ዝምታ ከማንኛውም ጭብጨባ የበለጠ ጠንካራ ነበር። ከሶፊያ ጋር የተደረገው ዳንስ ስርዓቱን ብቻ አልነበረም፣ በፈርናንዶ ውስጥ አንድ ነገርም ሰበረ። ለጥቂት ሰኮንዶች ማንም አልተንቀሳቀሰም።
የመጨረሻው ኖታ ማስተጋባት አሁንም በአየሩ ላይ የተንጠለጠለ ይመስል ነበር። መላው ሳሎን እንዴት መቀጠል እንዳለበት የማያውቅ ይመስል ነበር። እንግዶቹ በቦታቸው ቀርተው ነበር። ነገር ግን ከእንግዲህ እንደ ቀድሞ ልበ ሙሉነት አልነበራቸውም። አንድ ነገር ተቀይሯል እና ሁሉም ይሰማው ነበር። ፈርናንዶ ወዲያውኑ የሶፊያን እጅ አልለቀቀም። ሳያውቀው ከሌላው ነገር ሁሉ በላይ ትርጉም የነበረውን ያንን ቀላል ምልክት ማቆየት እንደሚፈልግ ሁሉ ላፍታ ተጨማሪ ተመለከታት። ከዚያም ወንበሩን በተረጋጋ ሁኔታ ወደ አንዱ ጠረጴዛ አዞረ። ማይክሮፎኑን ታበድሩኛላችሁ? አንድ ረዳት የትኛው የፈርናንዶ ስሪት ሊናገር እንደሆነ ሳያውቅ ከመቅረቡ በፊት ለአንድ ሰከንድ ያህል ብቻ መነታ። ፈርናንዶ ሳይቸኩል ወሰደው። በዚህ ጊዜ ከማንም አልሸሸም። በተቃራኒው ሳሎኑን ቃኘው። ከደቂቃዎች በፊት የሱን እይታ መጋፈጥ ባልቻሉት ፊቶች ላይ አረፈ። አሁን ግን በደንብ ይመለከቱት ነበር በትኩረት። ነገር ግን ቀድሞውኑ ረፍዶ ነበር። ሁላችሁም ስለመጣችሁ አመሰግናለሁ አለ። አንዳንዶቹ ሁሉም ነገር ወደ ቀድሞ ሁኔታው ይመለሳል ብለው በማመን ወይም ያ በቅርቡ የሚጠፋ የማይመች ቅጽበት ብቻ እንደነበር በማሰብ በእፎይታ ተነፈሱ። ነገር ግን ፈርናንዶ ቆም አለ። ረጅም ቆይታ። ይህ ራት በዓል አልነበረም። ማጉረምረሙ የማይቀሪ ነበር። ፈተና ነበር። ዝምታው በበለጠ ውጥረት፣ በበለጠ ንቃተ ህሊና ተመለሰ። እዚህ ስለኔ ማን እንዳለ ማወቅ ፈልጌ ነበር እና መራመድ እችል በነበረበት ወቅት እኔ ለምወክለው ነገር ማን እዚህ እንደነበረ ያንን ማወቅ ፈልጌ ነበር። ማንም አልመለሰም። አንዳንዶቹ እይታዎች ዝቅ አሉ። ሌሎቹ ሳይሳካላቸው ለመጋፈጥ ሞከሩ። ፈርናንዶ ድምጹን ከፍ ሳያደርግ ቀጠለ። ዛሬ ምሽት በእናንተ መካከል ሳልፍ ነበር። ማንም ለደስታ ምኞት አልጋበዘኝም። ማንም ለመደነስም አልጠየቀኝም። አጭር ቆይታ አደረገ። አንዳንዶቻችሁ ልትመለከቱኝ እንኳን አልቻላችሁም። ብርጭቆቹ በቀስታ ወደ ጠረጴዛዎቹ መውረድ ጀመሩ። የክሪስታሉ ድምጽ ከበፊቱ ይልቅ በግልጽ ይሰማ ነበር። ማንም ጣልቃ አልገባም፣ ምክንያቱም ማንም አይችልም ነበር። ከዚያም ወንበሩን በጥቂቱ ወደ ሶፊያ አዞረ እና ወደኔ የቀረበው ብቸኛ ሰው ቆም አለ። በዚህ ጊዜ በበለጠ አጭር ነበር። ስለ ንግድ የማይረዳ ነገር ግን ስለ ሰብአዊነት የሚረዳ ሰው ነበር። ሶፊያ ነገሩን ሙሉ በሙሉ ሳትረዳው ዝም ብላ ተመለከተችው። መርሴዲስ በጥቂት እርምጃዎች ርቀት ላይ በዚያ ቦታ ላይ ይሰማኛል ብላ ያልጠበቀችውን ስሜት በመክታት ደረቷ ሲጨነቅ ተሰማት። ፈርናንዶ እይታውን ወደ ቀሪዎቹ መለሰ። ያ ማወቅ የሚጠቅመኝን ሁሉ ይነግረኛል። በድምፁ ውስጥ ቁጣ አልነበረም፣ ግልጽነት ብቻ ነበር። ሀብቴ ክብርን ሊገዛልኝ ይችላል ሲላከለ፣ ነገር ግን ልብን ሊፈጥር አይችልም። ዝምታው ፍጹም ነበር፣ ምክንያቱም የሚመለስ ምንም ነገር አልነበረም። ምክንያቱም ሁሉም ተረድቷል። ፈርናንዶ ለረጅም ጊዜ ክፍት ሆኖ የቆየው ነገር እንደሚዘጋው ሁሉ ራሱን በጥቂቱ ነቀነቀ። ስለመጣችሁ አመሰግናለሁ ቀጠለ። በእውነት አመሰግናለሁ። አጭር ቆይታ አደረገ። ነገር ግን ይህ ምሽት በዚሁ ያበቃል። ሻካራ ትዕዛዝ አልነበረም፣ ነገር ግን የማያሻማ ነበር። አንድ ረዳት ምልክቱን ተረዳ። በጥቂቱ እንግዶች መነሳት ጀመሩ። አንዳንዶቹ ሲያልፉ እሱን ከመመልከት ተቆጠቡ፣ ሌሎቹ ግን አዩት። ነገር ግን ከእንግዲህ ያለ ልበ ሙሉነት ነበር። ቀደም ሲል ጠብቀውት በነበረው በዚያ ምቹ ርቀት አይደለም። ማንም ሰው አልተከራከረም፣ ማንም አልቀረም። በማርማር ወለሉ ላይ ያሉ የእርምጃዎች ድምጽ ሙዚቃውን ተካው። ክፍሉ በቀስታ መውጣት ጀመረ። ከእንግዲህ ችላ ሊሉት የማይችሉትን ያንን ምቾት ማጣት ከራሱ ጋር ይዞ እየሄደ ነበር እና ሌላ ነገርም ጭምር ነበር። የመጨረሻው በር ሲዘጋ የቀረው ዝምታ የተለየ ነበር። ቀዝቃዛ አልነበረም፣ የማይመች አልነበረም፣ እውነተኛ ነበር። ፈርናንዶ ማይክሮፎኑን በጠረጴዛው ላይ አስቀመጠው እና አየሩን በቀስታ ለቀቀው። ከረጅም ጊዜ በኋላ ለመጀመሪያ ጊዜ ምንም አይነት ምስል መደገፍ አልነበረበትም። ሶፊያ አሁንም ባጠገቡ ነበረች። ያ ሁሉ ነገር የተፈጥሯዊ ነገር እንደነበረ ሁሉ እያየችው። ድግሱ ቀድሞውኑ አበቃ። ትንሽ ፈገግታን አሳየ። አዎ ይመስለኛል። መርሴዲስ አሁንም እየተረበሸችና ቦታዋ የት እንደሆነ በደንብ ሳታውቅ ቀረበች። አሁን ጌታዬ በጣም አዝናለሁ። ልጄ ያንን ማድረግ አልነበረባትም። ፈርናንዶ በቀስታ ጣልቃ ገባ። አትዘኚ። ዝም አለች። ፈርናንዶ በጥንቃቄ ሳይቸኩል ተመለከታት። ለመጀመሪያ ጊዜ በእውነት እያያት ያለ ይመስላል። ላፍታ መቆየት ትችያለሽ?
መርሴዲስ አመነታች። ነገር ግን ራሷን ነቀነቀች። ሶፊያ ሁለቱንም አየችና ሙሉ በሙሉ ሳትረዳ ያለምንም ፍርሃት ዝም አለች። ፈርናንዶ እጆቹን በወንበሩ የእጅ መደገፊያ ላይ አሳረፈ። የገነባው ነገር ሁሉ እዚያ ነበር። በእነዚያ ግድግዳዎች ውስጥ፣ በዚያ ሳሎን ውስጥ ለዓመታት በጥንቃቄ በተያዘው እያንዳንዱ ዝርዝር ውስጥ ነበር። ሆኖም ግን በዚህ ምሽት እስካሁን ድረስ እንደዚህ አይነት ባዶነት ተሰምቶት አያውቅም ነበር። ምክንያቱም አሁን አንድ ነገር ተቀይሯል። በሌሎቹ ላይ አይደለም፣ በውስጡ ነበር። እይታውን ወደ መርሴዲስ አነሳ። እያሰብኩ ነበር አለ በተረጋጋ ሁኔታ። ይህ ቤት ለዓመታት በጣም አስፈላጊ ሰዎች ተሞልቶ እንደነበር እያሰብኩ ነበር። ቆም አለ። ነገር ግን ዛሬ እውነተኛው አስፈላጊነት ሁልጊዜም በዋናዎቹ ጠረጴዛዎች ላይ አለመሆኑን ተረድቻለሁ። መርሴዲስ አልመለሰችም። ነገር ግን በዚህ ጊዜ እሷም ተረዳችሁ። ፈርናንዶ በጥልቀት ተነፈሰ። ከእርሶ ጋር መነጋገር እፈልጋለሁ፣ ነገር ግን እንደ ሰራተኛ አይደለም። መርሴዲስ ቅንድቧን በጥቂቱ ሰበሰበች። እኔ ማየት ያልቻልኩትን ነገር እንደሚረዳ ሰው። የቀጠለው ዝምታ የማይመች አልነበረም። ይልቁኑ የአንድ ነገር መጀመሪያ ነበር። ሁሉም ሲሄዱ መኖሪያ ቤቱ በመጨረሻም ባዶ የመሆን ስሜቱ ቀረ። ክብሩን የመለሰችለት ልጅ አሁን ህይወቱን ሊቀይረው ይችላል ለዘላለም። የቀረው ዝምታ ከእንግዲህ የማይመች አልነበረም። የበለጠ እውነተኛ፣ ያለ ሐሰተኛ ድምጾችና ያለ ስሌት ሳቆች ቦታው በሌላ መንገድ የሚተነፍስ ይመስል ነበር። ፈርናንዶ ለጥቂት ሰኮንዶች በሳሎኑ መሃል ሳይንቀሳቀስ ቆየ። ጠረጴዛዎቹን፣ በከፊል ጥቅም ላይ የዋሉትን ብርጭቆዎች፣ በጥቂቱ የተፈናቀሉትን ወንበሮች ተመለከተ። ሁሉም ነገር አሁንም በቦታው ነበር። ነገር ግን ከእንግዲህ ያንኑ ትርጉም አይሰጥም ነበር። ለመጀመሪያ ጊዜ ሲመለከተው ኩራት አልተሰማውም፣ ይልቁኑ ርቀት ተሰማው። ሶፊያ በጉጉት ዙሪያውን እያየች በቀስታ ቀረበች። አሁን ሰላም ነው አለች በዝቅተኛ ድምጽ። ፈርናንዶ ባረፍተ ነገሩ ቀላልነት ተገርሞ ተመለከታት። ሰላም ነው። መርሴዲስ በተወሰነ ጥንቃቄ ቀረበች። ከእንግዲህ እነሱ እንግዶች አልነበሩም። ነገር ግን አቋሟ አሁንም የተገደበ ነበር። አንድ ሰው የት መሆን እንደምትችል እንዲነግራት አሁንም የምትጠብቅ ትመስላለች። ጌታዬ ብላ ጀመረች። በእውነት አዝናለሁ። ሶፊያ አትረዳም። ፈርናንዶ በቀስታ ጣልቃ ገባ። እንደውም የምትረዳው እሷ ብቻ ትመስለኛለች። መርሴዲስ ዝም አለች። ፈርናንዶ ትንሽ ምልክት አደረገ። ላፍታ መቀመጥ እንችላለን? ወደ ኩሽናው ሄዱ። ልዩነቱ ግልጽ ነበር። እዚያ የሚያብረቀርቅ ማርማር ወይም ግርማ ሞገስ ያላቸው መብራቶች አልነበሩ። ይልቁኑ የእንጨት ጠረጴዛ፣ አንዳንድ ኩባያዎችና የቡናው ረጭ ያለ መዓዛ ነበር። መርሴዲስ በልማድ የቡና ማሽኑን አበራችው። ቡና ይፈልጋሉ? ፈርናንዶ ለአንድ ሰከንድ ያህል አመነታ። አዎ አመሰግናለሁ። ተቀመጡ። ሶፊያ አንድ ወረቀት ወሰደች እና ቀሪው ነገር እንደሌለ ሁሉ ትኩረቷን አድርጋ መሳል ጀመረች። ለጥቂት ሰኮንዶች ማንም ምንም አልተናገረም። የማይመች ግን አልነበረም፣ አስፈላጊ ነበር። እያንዳንዱ ሰው ስለሆነው ነገር እያብሰለሰለ ነበር። ፈርናንዶና መርሴዲስ። ፈርናንዶ እጆቹን በጠረጴዛው ላይ በማሳረፍ ጣቶቹን አጣመረ። አመታትን በሰዎች ተከብቤ አሳልፌያለሁ አለ በመጨረሻም። ነገር ግን ፈጽሞ አብሮነት አልተሰማኝም። መርሴዲስ እይቷን አወረደች። ካደጋው በኋላ ሁሉም ነገር ተቀየረ። እኔን የሚያዩበት መንገድ ብቻ ሳይሆን እኔ ራሴን የማይበት መንገድም ጭምር። አጭር ቆይታ አደረገ። የበለጠ ቀዝቃዛና የበለጠ የራኩኝ ሆንኩ። እንደዚህ ሲሆን በበለጠ ቀላል የሚሆን መስሎኝ ነበር። ሶፊያ ለአንድ ሰከንድ እይቷን አነሳችና ወደ መሳሏ ተመለሰች። አንዳንድ ጊዜ ሰው ራሱን ይጠብቃል አለች መርሴዲስ በጥንቃቄ፣ ምንም ነገር ወደ ውጭ እየተወች እንደሆነ ፈጽሞ ሳታስተውል። ፈርናንዶ ራሱን በቀስታ ነቀነቀ። ዛሬ ምሽት ሰዎችን እንዳላጣው ተረዳው። ይልቁኑ ወደ እነሱ የሚቀርብበትን መንገድ ነው ያጣሁት እና ሌላም ነገር ጭምር ተረዳው። መርሴዲስ በትኩረት ተመለከተችው። ፈጽሞ እውነተኛ ቤተሰብ እንዳልገነባው ተረዳው። ዝምታው ተመለሰ። ነገር ግን በዚህ ጊዜ በጣም በክብደት ነበር። ሶፊያ ወረቀቱን በእጇ ይዛ ቀረበች። ይመልከቱ። ፈርናንዶ ወሰደው። በሳሎን መሃል ሁለት ምስሎች ነበሩ። አንደኛው ትንሽ፣ ሌላኛው በወንበር ላይና በላዩ ላይ በተጣመሙ ፊደላት የተጻፈ ጽሑፍ ነበር። አንድ ሰው ብቻውን ሲሆን ይጋበዛል። ፈርናንዶ ስዕሉን ከሚያስፈልገው በላይ ለጥቂት ሰኮንዶች ያህል ይዞት ቆየ። ወዲያውኑ ምንም አላለም።
ዝም ብሎ ተመለከተውና ያምራል በጣም አላት በመጨረሻ ዝቅተኛ ድምጽ። ሶፊያ ፈገግ አለችና ወደ ቦታዋ ተመለሰች። ፈርናንዶ ስስ ነገር እንደሆነ ሁሉ ስዕሉን በጠረጴዛው ላይ በጥንቃቄ አስቀመጠው። ከዚያም መርሴዲስን ተመለከተ። በዚህ ጊዜ በፊቱ መግለጫ ላይ ምንም ጥርጣሬ አልነበረም። በዚህ ቤት ውስጥ የተለየ ነገር ማድረግ ፈልጋለሁ። መርሴዲስ ቅንድቧን በጥቂቱ ሰበሰበች። ምን ማለት ነው? መክፈት ፈልጋለሁ መለሰ። ለዝግጅቶች አሊያም ለንግዶች አይደለም። ቃላቱን በመፈለግ ቆም አለች። ለልጆች። መርሴዲስ አልተናገረችም። ነገር ግን የፊቷ መግለጫ ተቀየረ። ሊማሩበት ሊጫወቱበት የሚችሉት የማይታዩ የመሆን ስሜት ሊሰማቸው የማይገባበት ቦታ እንዲሆን ፈልጋለሁ። ሶፊያ በፍላጎት ራሷን አነሳች። እንደ ትምህርት ቤት ማለት ነው? ፈርናንዶ በጥቂቱ ፈገግ አለ። አዎ እንደዚያ ያለ ነገር ግን ከዚያም በላይ። እንደገና መርሴዲስን ተመለከተ እና ይሄንን ከኔ በተሻለ የሚረዳ ሰው ፈልጋለሁ። መርሴዲስ በቀስታ ራሷን ነቀነቀች። እኔ ስለዚያ ምንም አላውቅም ጌታዬ። አይ ከምታስቢው በላይ ታውቂያለሽ። ልጅሽን ብቻሽን አሳድገሻል። እዚህ ማንም ሳያይሽ ሰርተሻል እና አሁንም በዚህ ቤት ውስጥ በእውነት ማየት የቻለች ብቸኛ ልጅ እናት ነሽ። መርሴዲስ በጉሮሯ ላይ እብጠት ተሰማት። ያለኔ በቂ ነው። ፈርናንዶ በጥቂቱ ዘንበል አለ ወደፊት። ከኔ ጋር እንድታደርጊው ፈልጋለሁ። መርሴዲስ አመነታች። እኔ እንደምችለው አላውቅም። ሁሉንም ነገር እኮ ማወቅ የለብሽም አለ ፈርናንዶ። አንቺ መገኘት ብቻ ነው ያለብሽ። ዝምታው ተመለሰ። ነገር ግን ከእንግዲህ ያለ መረዳት አልነበረም፣ ውሳኔ ነበር። እንደ አጋር አከለ፣ እንደ ሰራተኛ አይደለም። ቃሉ በአየሩ ላይ ተንጠልጥሎ ቀረ። አጋር ማለት እርዳታ አይደለም። አጋር ማለት ምጽዋት አልነበረም። አጋር ማለት ክብር ነበር። መርሴዲስ በግልጽ ተነክታ እይቷን አወረደች። ጌታዬ ያ በጣም ብዙ ነው። ፈርናንዶ በተረጋጋ ሁኔታ ራሱን ነቀነቀ። ፈጽሞ ማየትን ለማያውቅ ሰው ያን ያህል ነገር መስጠት በጣም ብዙ ነው። ሶፊያ ያኔ ቀረበች እና የሱን እጅ ያዘች። ያ ምልክት ሁሉንም ነገር ለማጣመር በቂ እንደሆነ ሁሉ እና በዚያ ቅጽበት ያለ ታላላቅ ቃላት አንድ ነገር ግልጽ ሆነ። ቤቱን እየሞሉ አልነበረም፣ አንድ ነገር መገንባት እየጀመሩ ነበር። እና ከረጅም ጊዜ በኋላ ለመጀመሪያ ጊዜ ፈርናንዶ ባዶነት አልተሰማውም። በጥቂቱ የሚንከባከበው የሚያሳድገው ነገር እንዳለ ተሰማው። ከአንድ ዓመት በኋላ በአንድ ወቅት ዝምታ ነክሶበት የነበረው ያንን መኖሪያ ቤት ማንም አያውቀውም ነበር። ማንም ከሱ ጋር ለመደነስ ያልፈለገበት ምሽት አሁን ማደጉን ለቀጠለ ነገር መጀመሪያ ሆኖ ነበር። የከሰዓት በኋላው ብርሃን በጓሮ ላይ ያርፍ ነበር። በህይወት የተሞላው ክፍት ጓሮ ቀደም ሲል ሁሉም ነገር በስርዓትና በርቀት በነበረበት ቦታ አሁን የልጆች ሳቅና ድምጽ ነበር። አንድ ሰው ሳይቸኩል ለመማር የሚሞክረው የፒያኖ መደበኛ ያልሆነ ድምጽ። በሮቹ ክፍት ሆኖ ይቆዩ ነበር። መስኮቶቹም ከእንግዲህ አይዘጉም ነበር። ቤቱ ከእንግዲህ አያስፈራም ነበር፣ ይልቁኑ ይቀበል ነበር። ፈርናንዶ ከደጃፉ ላይ ሆኖ በዝምታ ሁሉንም ይታዘብ ነበር። በፊቱ ላይ ያለው መረጋጋት እጅ መስጠት አልነበረም፣ ይልቁኑ የተለየ ነገር ነበር። የሱ ተሽከርካሪ ወንበር ከእንግዲህ ልዩነትን አያመለክትም ነበር። ያለ ትግል ለመቀበል እንደተማረው እንደማንኛውም ሌላ ነገር የሱ አካል ሆኖ ነበር። በጓሮ ውስጥ ልጆች ወረቀቶችን በእጆቻቸው ይዘው ይሮጡ ነበር። አንዳንዶቹ በጊዜያዊ ጠረጴዛዎች ላይ ይስሉ ነበር። ሌላኞቹ ያለ ደንብ ይከታተሉ ነበር። በውስጥ አንዲት ሴት ከአንድ ትንሽ ቡድን ጋር እየሳቀች ማንበብ ታስተምር ነበር። ምንም ነገር እዚህ ፍጹም አልነበረም፣ ነገር ግን ሁሉም ነገር ትርጉም ነበረው እና ያ በቂ ነበር። መርሴዲስ ለስላሳ መመሪያዎችን እየሰጠች ሳትጫን እያረመች በተፈጥሯዊነት በመካከላቸው ትመላለስ ነበር። ከእንግዲህ እይቷን አታወርድም። ከእንግዲህ ቦታዋን በጥንቃቄ አትይዝም። አሁን እሷ የነሱ አንድ አካል ነበረች። አንድ ሰው ስለሰጣት ሳይሆን ለመቆየት በመወሰኗ ነበር። ፈርናንዶ ላፍታ ታዘባት። መነጋገር አያስፈልግም ነበር። ሁለቱም ምን እንደተቀየረና ሳያውቁት ምን እንደገነቡ በደንብ ያውቁ ነበር። ሶፊያ እንደ ሁልጊዜው በተመሳሳይ ጉልበት ከቤት ውስጥ እየሮጠች መጣች። ነገር ግን የእንቅስቃሴዋ መንገድ አንድ አዲስ ነገር ነበረው። የበለጠ ልበ ሙሉነት፣ የበለጠ ቅልጥፍና። ፈርናንዶ ጠራት። በስዕሎች የተሞላ ደብተር አሳየችው። ከነሱ መካከል አንደኛው ጎልቶ ይታይ ነበር። በክፍል መሃል ሁለት ምስሎች፣ በአንደኛው ትንሽ፣ በሌላኛው ወንበር ላይ እና በዙሪያው ብዙ ሰዎች አሉ። ፈርናንዶ ፈገግ አለ።
በእያንዳንዱ ጊዜ በተሻለ ሁኔታ ትስያለሽ። ሶፊያ ለአንድ ሰከንድ በጥንካሬ ተመለከተችው። አሁን እኮ ከእንግዲህ ብቻዎትን አይደሉም። ፈርናንዶ ራሱን በቀስታ ነቀነቀ። ያ እውነት ነበር። አሁን ብዙ ሰዎች ነበሩ፣ ነገር ግን ማንም ተራ ሰው አልነበረም። የሚቆዩ ሰዎች፣ የሚመለከቱ ሰዎች፣ ዋጋ ያላቸው ሰዎች ነበሩ። ከሰዓቱ ያለ መቸኮል ያልፍ ነበር። ዝግጅቶች ወይም ንግግሮች አልነበሩም። ማንም ምንም ማሳየት አልነበረበትም። በቃ ህይወት ብቻ፣ መኖር ብቻ ነበር። ሶፊያ አንድ እርምጃ ወደ ኋላ ፈገፈገች እና ማብራሪያ በማያስፈልገው በዚያ ፈገግታ ተመለከተችው። እንደገና እንደንሳለን? ፈርናንዶ ለጥቂት ሰከንዶች ታዘባት። ያ ጥያቄ ከእንግዲህ ያው አልነበረም። ቀደም ሲል ዝምታውን የሚሰብር ምልክት ነበር። አሁን ግን አጭር ምርጫ ነበር። በእርግጥ ኦርኬስትራ አልነበረም። የጊታር የራቀ ድምጽ ብቻ ነበር። ቢሆንም ግን በቂ ነበር። ሶፊያ ልክ እንደ መጀመሪያው ጊዜ እጁን ያዘች እና ያለ ትክክለኛነት፣ ያለ ፍጽምና፣ ነገር ግን ያለ ርቀት መንቀሳቀስ ጀመሩ። አንዳንዶቹ ልጆች በጉጉት ቀረቡ፣ ሌሎቹ ደግሞ እየሳቁ ያለ ስርዓት እየዞሩ እንቅስቃሴዎቹን አስመሰሉ። ሜርሴዲስ ጣልቃ ሳትገባ በጥቂት እርምጃዎች ወደ ኋላ ሆና ለመታዘብ ቆመች። ማንም ወደ ውጭ አልቀረም። ማንም የማይታይ አልነበረም። ፈርናንዶ በቀስታ ዞረ። እንቅስቃሴውን እንደ ውስንነት ሳይሆን የመገኘት የተለየ መንገድ አድርጎ ተሰማው። እናም ተረዳው። እንደገና ቀደም ሲል የነበረውን ሰው መሆን አያስፈልገውም ነበር። ምንም ነገር መልሶ ማግኘት አያስፈልገውም ነበር። ምክንያቱም አሁን ያለው ነገር ከበፊቱ ከምንም ነገር ጋር አይመሳሰልም ነበር። ሶፊያ ምቱን ስታጣ ሳቀች እና እንደገና እጁን ያዘች። አሁን በእውነት በተሻለ መንገድ ይደንሳሉ አለች። ፈርናንዶ ያለ ጥረት ፈገግ አለ። ምክንያቱም አሁን አብሮኝ የሚሆን ሰው አለኝ። ያ ጊዜያዊ ሙዚቃ ቀጠለ። ሳቆቹ ቦታውን ሞሉት። ሁሉም ነገር ያለ ስርዓት አስፈላጊነት ተገጣጠመ። የማይመች ዝምታ አልነበረም። የሚሸሹ እይታዎችም አልነበሩም። በቃ መገኘት ብቻ ነበር። ፈርናንዶ ሜርሴዲስን ተመለከተ። እሷ እይታውን ተጋፈጠች። ምንም አላሉም። ምንም ማለት አያስፈልግም ነበር። የገነቡት ነገር በቃል ኪዳን ወይም በቃላት ላይ የተመሰረተ አልነበረም። እያንዳንዱ ለመስጠት በወሰነውና አንዳቸውን ማጣት በማይፈልጉት ነገር ላይ የቆመ ነበር። ሶፊያ እየሳቀች ሌላ ፍጹም ያልሆነ ሽክርክሪት ወሰደች እና በዚህ ጊዜ ፈርናንዶ ስላጣው ነገር አላሰበም ነበር። ምክንያቱም ከእንግዲህ እሱ ግድ አልነበረውም። ከረጅም ጊዜ በኋላ ለመጀመሪያ ጊዜ የሚመለስ ምንም ነገር አልነበረም። ይልቁኑ የሚንከባከቡት ነገር ነበር እና ያ በቂ ነበር። በመጨረሻም በዝምታ በተሞላ ቤት ውስጥ አንድ የማይመች ምሽት የጀመረው ነገር በጣም ሰባዊ ወደሆነ መጀመሪያነት ተቀየረ። የፈርናንዶን እድል የቀየረው ቅንጦቱ ወይም መብራቶቹ ወይም አስፈላጊዎቹ ሰዎች አልነበሩም። ይልቁኑ ቀላል ምልክት፣ የተዘረጋ እጅ፣ ያለ ፍርሃት፣ ያለ ጥቅም፣ ያለ ቅድመ ሁኔታ በቀላሉ የተዘረጋ እጅ ነበር። በህይወት ውስጥ ድምጽ የማያሰሙ ነገር ግን ሁሉንም የሚቀይሩ ቅጽበቶች እንዳሉ ስንቶቻችሁ ታምናላችሁ? ልክ አንድ ሰው እይታውን ላለማዞር እንደሚወስንበት እንደዚያች ትንሽ ቅጽበት። ይህ ታሪክ ብዙውን ጊዜ የምንረሳውን ነገር ያስታውሰናል። እኛን የሚገልጸን ስልጣን፣ ገንዘብ አሊያም የለበስነው ልብስ አይደለም። ይልቁኑ ሌሎች ሰዎችን ለመመልከት የምንመርጥበት መንገድ ነው። ምክንያቱም በመጨረሻ እውነተኛ ዋጋ ባለን ነገር ላይ ሳይሆን በበለጠ በምንፈልግበት ጊዜ ወደ ማን መቅረብ በምንችለው ነገር ላይ ነው። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እዚህ ድረስ ከሰማችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ንገሩን። አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ እና ሼር በማድረግ ለሌሎች ለብዙ ሰዎች እንዲደርስ አድርጉት። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የሚያስደስታችሁ ከሆነ ደግሞ አሁኑኑ ሰብስክራይብ በማድረግ የደውል ምልክቱን ተጫኑ። የምንለቃቸው አዳዲስ ቪዲዮዎች በፍጥነት እንዲደርሳችሁ ያደርጋል። እናመሰግናለን። እንወዳችኋለን። ቸር ቆዩን።